ሰላም እንዴት ናችሁ? ዛሬ ሆትሚልን ለየት ባለ መልኩ እንዴት እንደምሰራው ላሳያችሁ። አብረን እንስራ። ሆትስ በተለያየ መልኩ መስራት እንችላለን። እንዲሁ በወተት መስራት እንችላለን። በሽንኩርት በቲማቲም እንሰራለን። ዛሬ ማሳያችሁ በቲማቲም የሚሰራው ነው። በቲማቲም በሽንኩርት የተለያየ ግብአቶች አስገብተን እንሰራለን። አብረን እንስራ። እስከመጨረሻው አብራችሁን ሁኑ። ወዳችኋለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያረጋችሁ ላይክ አድርጉ፣ ሼር አድርጉ። አስተያየታችሁን ጻፉልኝ። ሌላ እንድሰራላችሁ የምትፈልጉት ነገር ካለ ደግሞ እዛ ላይ እጠብቃለሁ ኮሜንት ላይ። እና ለልጆቻችሁ እንደዚህ ለየት ባለ ሁኔታ ሰርተን መስጠት እንችላለን። ለልጆች ይሆናል፣ ለአዋቂም ይሆናል። አንዳንዴ ምግብ ሲከብዳችሁ ይህንን ስንበላ ቆንጆ ስሜት ይኖረዋል ብዬ ነው። እና ሆትሱን እንደዚህ በውሃ ዘፍዘፍ እናደርገዋለን ለአንድ ሰዓት ምናምን። በጣም አሪፍ ይሆናል፣ ደረቁን ከማረግ ማለት ነው። እና ሄልዚ ፉድ ከፈለጋችሁ ወደ ኤሙ መክሊት ዩቲዩብ ቻናል በመግባት ታገኛላችሁ። እና እንደዚህ ስለምትከታተሉኝ፣ ሰብስክራይብ ስለምታረጉ፣ ሰፖርት ስለምታረጉኝ በጣም አመሰግናለሁ። ሀሳብ አስተያየት ካላችሁ ጻፉልኝ። ወዳችኋለሁ። አብራችሁኝ ሁኑ እስከመጨረሻው። እንደዚህ ስናቀር ላይንም ደስ ይላል፣ ስንበላውም ቆንጆ ነው። ለልጆችም የሆነ ለየት ብሎ እንዲበሉ እንደዚህ ዋይን ግሬፕ እናድርጋለን። ከፈለግን ደግሞ ሙዝም አድርገን ባናና ቆረጥ አድርገን እሱንም አድርገን መብላት እንችላለን። ስትሮበሪ፣ የተለያየ ፍሌቨሮች ፍሩቶች አድርገን ስናቀርበው ለልጆች አብሶ ለየት ያለ ነገር ይመስላችኋልና ይበላሉ። እንደዛ አድርጋችሁ ለልጆቻችሁ ማቅረብ ትችላላችሁ። ለአዋቂ፣ ለልጅ፣ ለማንም ይሆናል። እኔ በጣም ነው የምወደው። እናንተም ከወደዳችሁ ሰርታችሁ ቀመሱትና ኮሜንት ጻፉልኝ። ወዳችኋለሁ። የኤሙ መክሊት ተከታታዮች ቴንኪዩ።